ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዓለማችን ላይ ሌሊት የማይጨልምባቸው ቀኑ በጣም ረጅምና ሌሊቱ ደግሞ በጣም አጭር የሆኑ 10 አስደናቂና አስገራሚ ሀገራትን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ደረጃ 10 ኢስቶኒያ። በአውሮፓ የምትገኘው ኢስቶኒያ በበጋ ወቅት እስከ 18 ሰዓት የሚቆይ የፀሐይ ብርሃን ታገኛለች። ሌሊቱ በጣም አጭር ከመሆኑ የተነሳ ጨለማው ሳይመጣ መልሶ ይነጋል። ደረጃ 9 ዩናይትድ ኪንግደም ስኮትላንድ። በዩናይትድ ኪንግደም ሰሜናዊ ክፍል የምትገኘው ስኮትላንድ እስከ 18 ሰዓት የሚቆይ ረጅም ቀን ታስተናግዳለች። ደረጃ 8 ግሪንላንድ ዴንማርክ። ይህቺ በበረዶ የተሸፈነች ግዙፍ ደሴት በበጋ ወቅት እስከ 20 ሰዓታት የሚደርሱ የፀሐይ ብርሃን ታገኛለች። ደረጃ 7 ሩሲያ። በተለይ በሴንት ፒተርስበርግ ከተማ ዋይት ናይትስ ወይም ነጭ ሌሊቶች የተባለ ድንቅ ክስተት ይታያል። ፀሐይ ብትጠልቅም እንኳ ሰማዩ ሙሉ በሙሉ አይጨልምም። ደረጃ 6 ፊንላንድ። በፊንላንድ አብዛኛው ክፍል ፀሐይ ለ73 ቀናት ያህል ሳታቋርጥ የምታበራበት ጊዜ አለ። ይህ ወቅት ለቱሪስቶች በጣም ተመራጭ ነው። ደረጃ 5 ስዊድን። በስዊድን ዋና ከተማ ስቶክሆልም ፀሐይ እኩለ ሌሊት አካባቢ ጠልቃ መልሳ ከጠዋቱ 4 ሰዓት ላይ ትወጣለች። ደረጃ 4 አሜሪካ አላስካ። በአላስካ የሚገኙ አንዳንድ ከተሞች ከግንቦት እስከ ነሐሴ ወር ድረስ ጨለማን ምን እንደሆነ አያውቁም። ደረጃ 3 ካናዳ። እንደ ዩኮን ባሉ የሰሜን ካናዳ ክፍሎች ፀሐይ ለ22 ሰዓታት ያህል ሰማይ ላይ ትቆያለች። ደረጃ 2 አይስላንድ። አይስላንድ በእሳተ ገሞራዎቿ ብቻ ሳይሆን በእኩለ ሌሊት ፀሐይ ትታወቃለች። በሰኔ ወር ፀሐይ ለጥቂት ደቂቃዎች ብቻ ነው የምትሰወረው። ደረጃ 1 ኖርዌይ። የዝርዝራችን ቁንጮ ኖርዌይ ናት። የእኩለ ሌሊት ፀሐይ ሀገር በመባል የምትታወቀው ኖርዌይ በተለይ በሳልቫርድ ደሴት ከሚያዝያ እስከ ነሐሴ ወር ድረስ ፀሐይ ለ4 ወራት ያህል ከሰማይ ላይ አትጠፋም። ይህ ድንቅ ተፈጥሯዊ ክስተት የሚፈጠረው በምን ምክንያት ነው ብላችሁ ከጠየቃችሁ ምክንያቱ አንድና አንድ ብቻ ነው። እሱም ምድር በራሷ ዘንግ ላይ ባላት ዝንባሌ ምክንያት ነው። እናንተስ እንዲህ ያለ ሀገር መኖር ትፈልጋላችሁ? ሀሳባችሁን በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ አመሰግናለሁ።